ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ዛሬ መሐላ ዛይድ እየሰራሁኝ ነው ማለት ነው። መሐላ ዛይድ ሌላ ጊዜ ከና ቦካኩ ከፈለጋችሁ ኢንሻአላህ ሲመቻችልኝ ቪዲዮ ቀርጬ እለቅላችኋለሁኝ። መሐላ ዛይድ ለመስራት እንቁላል፣ እርሾ እንዲሁም ዱቄት ቁጥር 1 እና ቁጥር 2 ናቸው የሚያስፈልጉን። ስኳር አድርገን አንድ ላይ ልክ የኛ ሀገር እንጀራ እንደምንጋግረው እንደምናቀጥ ነው። አንድ ላይ አቅጥነን እናስቀምጠዋለን ኩፍ እስከሚል ማለት ነው። ከዛ በኋላ ያው እንደምታዩት እያደረግን እየጋገር ከላይ ደግሞ ሰመን የሚሉት የአረቦች ቅቤ እንቀባዋለን ማለት ነው። እና ውዶችዬ ቪዲዮ መስራቱ ቀላል ነው፣ ማውራቱ ነው እየከበደው ያለው ማለት ነው። እና የሆነ ፍራቻም አለ፣ ብዙ ነገር አለ። ፊት ለፊት ሆኖ ቢወራ እንዴት ሊኮን ነው በካሜራ ጀርባ ሰው ሆኖ የተፈራ እያልኩ ራሴን አንዳንዴ እጠይቃለሁና በጣም ያስፈራል። ለአዲስ ጀማሪዎች አይዟችሁ በሉን እላችኋለሁኝ። እና ወዶች ራሳችሁን ጠብቁ። እኛ ሴቶች ስንባል ያው ፈተና ብዙ ነውና ራሳችንን መጠበቅ፣ ለራሳችን ቦታ መስጠት፣ ራሳችንን መንከባከብ መቻል አለብን ማለት ነው። እና ችግሩ ሁላ በስተመጨረሻ መፍትሄ ያለው ቀን ይወጣል፣ ያልፋል እና ነገ የተሻለ ቀን ይኖራል የሚለውን ማሰብ መቻል አለብን። እና ደግሞ ጠንካራ መሆን አለብን። በቃ በምንም ነገር ላለመሸነፍ መሞከር፣ በቃ ባንዱ ሲሆን ባንዱ መሞከር፣ መሞከርን የመሰለ ነገር የለም። እየወደቅን እየተነሳን ስንሄድ ነው ህይወት የሚጣፍጠውና መጨረሻውም ደግሞ የሚያምረው እንደዛ ሲሆን ነው። ሰው ደግሞ ላይወድቅ አይችልም። ምክንያቱም አንዳንዴ ሰው በሰው መሃል ገብቶ ምቀኝነት ሲኖር ምናምን ሲጀመር ምቀኛ ከሌለው አንድ ሰው የሆነ በቃ እንትን ሰው ከሌለው አያድግም፣ አይለወጥም፣ አስተሳሰቡ አይለወጥም፣ ከጥፋቱ አይማርም። ስለዚህ ለራሳችሁ የሆነ ሰው ተንኮል ወይም ሸር ነገር ቢያስብባችሁ ያንን ሰው መጥላት ሳይሆን በቃ ያ ሰው እያደረገ ያለው ነገር ለእናንተ የሚያስተምራችሁ ነውና የሚያሳድጋችሁ አስተሳሰባችሁን እንድትለውጡ የሚያደርጋችሁ ነው። እና በርቱ፣ ለምንም ነገር እጅ አትስጡ። ህይወትን በአንድ አቅጣጫ ብቻ አትመልከቷት። ህይወት ብዙ አቅጣጫዎች አሏት፣ አማራጮች አሏት። አማራጮቿን መጠቀም መቻል አለብን እላችኋለሁ። ያው ተስፋ ላለመቁረጥ መሞከር መቻል አለብን። ስደት እንደወጣን እንደተራብን እንደተሰቃየን አንቀርም። አንድ ቀን ይወጣልንና አልሐምዱሊላህ ብለን ፈጣሪያችንን አመስግነን እንቀመጥ ይሆናልና አብሽሩ ልላችሁ እወዳለሁ። ውድ እህቶቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ድፍረትም እንዲኖረኝ ደግሞ በኮሜንት ልምዳችሁን ወይም ደግሞ ያላችሁን ተሞክሮ አጋሩኝ። አብሽሩ። ሰላም አለይኩም ወራህመቱላሂ ወበረካቱ።